በድርሳነ ሚካኤል ላይ የአምስት ወንድማማቾችን ታሪክ እናገኛለን። እነዚህ ወንድማማቾች የአንድ ባለጸጋ ልጆች ናቸው። ይህ ባለጸጋ ሩቅ መንገድ እየሄደ እየነገደ የሚኖር ሰው ነበር እና አንድ ቀን ለንግድ በሄደበት ቦታ ክርስቲያኖች የቅዱስ ሚካኤልን ዝክር ይዘክሩ ነበር እና ለዋዜማ የሚያደርጉትን ዝግጅት፣ መዝሙር፣ ምስጋናቸውን፣ ስርዓታቸውን ተመልክቶ ከነሱ አንዳቸውን ጠራና እባካችሁ እንደናንተ ክርስቲያን አድርጉኝ አላቸው። የዚህን ሰዓት ይዘውት ወደ ሊቀ ጳጳሳቱ ይሄዱና ሊቀ ጳጳሳቱ ጠየቀው፣ ክርስቲያን መሆን ትፈልጋለህ? አዎን። ልጆች ወይ ቤተሰብ ወይ ሚስት አለህ? አዎን አሉኝ። እንግዲያውስ እነሱን ይዛቸው ሳትመጣ ላጠምቅህ አልችልም አለው። ተመልሶ ሄደና እነሱን ይዟቸው መጥቶ የቤተ ክርስቲያንን መሰረታዊ የሃይማኖት ትምህርት ተምሮ ተጠመቀና ክርስቲያን ሆነ። ከዚያ ወደ ሀገሩ ከተመለሰ በኋላ ከጥቂት ጊዜ በኋላ ያርፋል። ልጆቹና እናታቸው ብቻቸውን ሲኖሩ ምጽዋት በመመጽወት ለነዳያን በመዘከር ለድሆች በማብላት ይኖሩ ነበር። ሰይጣን ከዚያ ከነበረ ጣዖት አምልኳቸው ወጥተው ወደዚህ መልካም ክርስቲያናዊ ምግባር መኖራቸውን አይቶ መታገስ አልቻለም። ስለዚህ ገንዘባቸው ሲያልቅ ሰውን አነሳስቶባቸው ከሀገራቸው አሰደዳቸው። ወደ ሌላ ሀገር እንደገቡ በዚህ ሀገር ውስጥ የነበረ አንድ ሰው በሽፍታ ይገደላል። የዚህን ሰዓት ንጉሱ የገደለውን ሰው ማስፈለግ ሲጀምር ሰይጣን አረጋዊ ሽማግሌ ተመስሎ ወደ ከተማው እየጮኸ ይገባል። ይህንን ሰውዬ የገደሉት ሰዎች እነማን እንደሆኑ አውቃለሁ፣ ከነዚያ ከእንግዶች ከአምስቱ ሰዎች በቀር የገደለው የለም እያለ ይለፈልፋል። አቀረቡትና እንዲመሰክር አደረጉት። ከዚህ 5 ወንድማማቾች ተያዙ። ሊፈረድባቸው ሲል እግዚአብሔር ቅዱስ ሚካኤልን ወዳጅ አድርጎላቸዋልና ቅዱስ ሚካኤል በትልቅ የንጉስ ሹም አምሳል ተገለጠ። ንጉሱም ተመለከተውና እባክህ ፍርድ ልንፈርድ ነውና ና ከእኔ ጋር በወንበር ተቀመጥ ብሎ ከጎኑ አስቀመጠው። ለምንድን ነው እነዚህ ሰዎች ላይ የምትፈርድባቸው ብሎ ቅዱስ ሚካኤል ይጠይቋል። እነዚህ ሰዎች አንድ ሰው ገድለዋል ተብሎ ተመስክሮባቸው ነው አለው። እኛ እኮ በሀገራችን ሰው የሞተ እንደሆነ የሞተውን ሰውዬ እባክህ ተነስና የገደለን ሰው ንገረን ብለን ስንጠይቀው ማን እንደገደለው ይነግረናል። ለምን እንደዛ አታደርግም አለው። ይቻላል እንዲህ አለው። አዎን ይሆናል አለው። ከነዚያ ከ5 ወንድማማቾች ትንሹን ልጅ ጠራውና የሚካኤል አምላክ ተነስ ይልሃል፣ ተነስተህ ማን እንደገደለህ ንገረን ብሎ ሲነግረው ያ ሕፃን እንደዚያ ሲያደርግ ያ ሙት አፈፍ ብሎ ተነሳና የገደለኝ ሰው እገሌ ነው፣ እነዚህ ሰዎች ከደሙ ንጹህ ናቸው ብሎ መሰከረና ንጉሥ ሆይ ከመላእክት አለቃ ከግሩም ቅዱስ ሚካኤል አጠገብ ተቀምጠሃልና በድፍረትህ ወዮል ወዮታ አለብህ ብሎ ተመልሶ አረፈ። ከዚያ ዞር ብለው የሚመለከቱ ቅዱስ ሚካኤል ከመካከላቸው የለም። ስለዚህ እነዚህን 5ቱን ሕፃናት ፍርድ ቢዳላባቸው ቅዱስ ሚካኤልን ልኮ እግዚአብሔር ረዳቸው። ስምዓኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ